ሶስት ኪስ እንጀራ የገዙት 100 ብር ነይም ልጅሽን እያየሽ ግን አውጪ እንጂ ነይማ ቆሎን አምጪ። እኔ ማግለል ብርነሽ እኔ ሌላ ጊዜ ማለት ነው ግን ማለት ነው ይሄ ፌር አይደለም እንጀራው ቡና በስንት ሰዓት እንደሰው እንብላ ብቻውን ደረቁት ከዛ እነሱ እዛ ለፍተው ሲመጡ ደግሞ እነሱ የበሉትን እንቁላል ፍርፍር ብታይ ያምር ብታይ ፍርፍር አገኘም ብለው አየሁኝ እኮ ዛሬ አሳዩኝ። እዛ ደግሞ ማህበራዊ በሉ ማለት ነው። ቆይ ቁም ነገር ይሄ ግን የምር 6 ይሄ 150 ብር ነው። ማርያምን እውነቱን አወጣችሁ 15 ብር አለች። 15 ብር ማርያምን ፌር አይደል እኔ እንደሰው በመጣው ሰዓት ቡና አልተፈላለልኝም። ቆሎ ተደበቀብኝ። ሁሉ ጊዜ አንቺ ስትመጪ ቡና በቡና ቁርስ ነው ለአንቺ የሚቀርብልሽ። እኔ ምንድነኝ እሷ ምንድናት? ይሄንንማ ይሄ ብርነሽ ባትመጣ ኖሮ ወሽቀሹ ነበር እኮ ምን አገባኝ። ቆይ አይደለም ቀን እሷ ሳትመጣ ለምን ለነገርኩት ሰናይት መጀመሪያ ማለት ነው እሷ ሳትመጣ በፊት ይሄን ደብቀሻል። አትዋሺ። ትላንትና ጠጣችሁ አየው። በሃይላንድ ሰጠሻት ቤቷ ሄዳ ጠጥታ አየው። እኔ ስመጣ ሳሪ ስትመጣ ባለፈው ሳምንት ማለት ወሰረችም ይሄ ከናካቱ ወዛ ማለት ነው ዘም ብላ ተጣጣለች አልኩ። ከዛ ጨረሽ ኮሪታ ከዛ ደበቅሽና እሷስ መጣ ወጣሽው። ከዛ ግን ሳራ ላይ አንቺን ቦናውን እሷን ትቼ እኔ በዚህ ይሄ እኔ ንክት አላረግም። አትወስጂ ንክት ወላ ቡናው ጨረሳች። ምን ሆኖ ትዘምር ችግር ልታ አይሻታ አይደል አይሻታ እኔ ሞቶ አለቀ ምን ሆኖ ትጀምር እኔ ሞቶ እዚች ማን ይጀራል። አሁን እኔ ቡና አልጠጣም። በዚህ የጠውስኩ ያፈለት ቡና ሳጠጪ ድርሻሽ እዚህ ፊት ለፊትሽ ላይ ይደፋል። ከዛ በኋላ ይታረጋል። ወሽ እዚህ እኛ ሁለት ይደፋል፣ ሶስት ይደፋል። ናፊ እኔ ለሌላ ጊዜ ማለት ነው ማግለልና መድረቅ ይቀር